ሰላም እንዴት ናችሁ? ውድ የኢትዮ 13 ቤተሰቦች እንደምን አላችሁ? በዚህ ቻናል ፕሮግራም ትምህርታዊ መረጃዎችንና አጫጭር ወቅታዊ ጉዳዮችን ይዤ እቀርባለሁ። ዛሬም እንደተለመደው አጫጭር ጥያቄዎችን ይዤላችሁ መጥቻለሁ። እስከ ፍጻሜው እንድትከታተሉ በአክብሮት ጠይቃለሁ። አሁን ቀጥታ ወደ ጥያቄዎቹ እገባለሁ። ጥያቄ ቁጥር 1 በአስርቱ ትእዛዛት ውስጥ ስንተኛው ትእዛዝ አትግደል ይላል? ሀ አምስተኛ፣ ለ ስድስተኛው፣ ሐመሩሃ ሰባተኛው፣ መ ስምንተኛው። ጥያቄ ቁጥር 2 ከአዳም ሰባተኛ ትውልድ የሆነውና ከእግዚአብሔር ጋር የተመላለሰው ሰው ማን ነበር? ሀ ሄኖስ፣ ለ ቃየን፣ ሐመሩሃ ሄኖክ፣ መ ላሜህ። ጥያቄ ቁጥር 3 አዳምና ሔዋን በገነት ውስጥ እንዳይበሉ የተከለከሉት የትኛውን ቅጠል ነው? ሀ የበለስ፣ ለ የወይራ፣ ሐመሩሃ የዘንባባ፣ መ የጽድ። ጥያቄ ቁጥር 4 በብሉይ ኪዳን በአሳ ሆድ ውስጥ የቆየው ነቢይ ማን ነበር? ሀ ኤልያስ፣ ለ ኢዮብ፣ ሐመሩሃ ዳንኤል፣ መ ዮናስ። ጥያቄ ቁጥር 5 አብርሃም ልጁን ለመሰዋት በተዘጋጀ ጊዜ ከልጁ ይልቅ ሊሰዋ የቻለው እንስሳ የትኛውን ነበር? ሀ ፍየል፣ ለ በግ፣ ሐመሩሃ ዶሮ፣ መ ጥጃ። ጥያቄ ቁጥር 6 ኢየሱስ ክርስቶስ የተራራውን ስብከት የሰጠው በየትኛው ወንጌል ክፍል ይገኛል? ሀ በማርቆስ ወንጌል፣ ለ በሉቃስ ወንጌል፣ ሐመሩሃ በዮሐንስ ወንጌል፣ መ በማቴዎስ ወንጌል። ጥያቄ ቁጥር 7 የጌታችንን ትንሣኤ ለመጀመሪያ ጊዜ ያየችው ወይንም ወደ መቃብሩ የሄደችው ሴት ማን ናት? ሀ ማርያም፣ ለ ማርያም መግደላዊት፣ ሐመሩሃ ሰሎሜ፣ መ ዮሐና። ጥያቄ ቁጥር 8 ቅዱስ አትናቴዎስ ከሁሉ በላይ ለየትኛው እምነት መሰረት ተዋግቷል? ሀ ለሥላሴ አንድነትና ሦስትነት፣ ለ የእግዚአብሔር ወልድ ፍጹም አምላክነት፣ ሐመሩሃ የድንግል ማርያም ማኅተመ ድንግልና፣ መ
የትንሣኤ እምነት። ጥያቄ ቁጥር 9 ስንክሳር የተሰኘው መጽሐፍ ዋና ይዘት ምንድን ነው? ሀ የቤተ ክርስቲያን ሊቃውንት መዝሙራት፣ ለ የቅዱሳን አባቶችና እናቶች ታሪክ ወይንም ዕለታዊ መታሰቢያ፣ ሐመሩሃ የቤተ ክርስቲያን ስርዓት ህጎች፣ መ የቤተ ክርስቲያን አስተዳደር መምሪያ። ወደ 10ኛውና የመጨረሻው ጥያቄ ስናልፍ አባ ሙሴ ጸሊም ወይንም ጥቁሩ ሙሴ ከዝርፊያ ህይወት ወደ ገዳማዊ ህይወት የተለወጡት በየትኛው አባት ምክርና ተግሳጽ ነው? ሀ ታላቁ ቅዱስ እንጦስ፣ ለ አባ እስጢፋኖስ፣ ሐመሩሃ አባ ኢስድሮስ፣ መ አባ ጴሚን። ለዛሬ ይዤላችሁ የመጣሁት ጥያቄ እነዚህን ይመስላሉ። ለቃል ስህተት የቃሉ ባለቤት እግዚአብሔር ይቅር ይበል። በቀጣይ እስክንገናኝ ሰላም።